ወይ ታሪክ ትሰራለህ፣ ወይ ታሪክ ትጽፋለህ፣ ወይም ደግሞ ታሪክ ታነባለህ። ተመስገን ዛሬ ቀኑ በጣም ደስ ይላል። ቤቲ ልክነሽ ነኝ። ላይክ፣ ኮሜንት፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ በህይወት ምርጫ ነች ብዬ ነው የማስበው። ወይ ታሪክ ትጽፋለህ፣ ታሪክ የሰሩ ሰዎችን፣ ጀግና ሰዎችን፣ በህይወታቸው ትልልቅ ነገሮች ያሳኩ ሰዎችን ታሪክ ትጽፋለህ። ወይም ደግሞ የተጻፈላቸውን ታሪክ ጸሐፊ መሆን የፈለገው የጻፈውን ታሪክ ደግሞ ታነባለህ። ወይም ደግሞ እራስህ ታሪኩን ትሰራለህ። የትኛው ነው ምርጫችን? የእውነት በህይወታችን ወደዚህ ምድር የመጣንበት ትልቅ ዓላማ አለን። ያንን ትልቅ ዓላማ ደግሞ ለማሳካት የራሳችንን አሻራ የራሳችንን ታሪክ ራሳችን መጻፍ አለብን ብዬ አስባለሁ። እኔ ምርጫዬ ታሪኬን መስራትና መጻፍ ነው። እኔው እሰራለሁ፣ እጽፋለሁ፣ አስተላልፋለሁ ለትውልድ። ቤቲ ልክነሽ የምትባል ሴት እዚህ ምድር ላይ ኖራ ምን አደረገች ሲባል በታሪክ እንዲያውቁኝ እፈልጋለሁ። ስለዚህ የራሴን ታሪክ ለመጻፍ የራሴን ታሪክ ለመስራት ወስኛለሁ ማለት ነው። በህይወታችን ብዙ ቻሌንጅ የሆኑ ብዙ ከባድ አይደለም ታሪክ መስራት መኖር በጣም የሚከብደን ጊዜያቶች አሉ። ኦፍኮርስ አሉ። ግን እነዛን ሁሉ ተቋቁመን አልፈን ለትውልድ የሚበቃ ታሪክ መስራት እንችላለን። ስለዚህ ምርጫችሁ ምንድን ነው? ታሪክ መጻፍ፣ ታሪክ ማንበብ ወይስ ታሪክ መስራት? አብረን ታሪክ እንስራ። መልካም የተባረከ ስኬታማ ቀን ይሁንልን። ቤቲ ልክነሽ ነኝ። ስኬት ማማችን ላይ እንገናኝ።